ምን ሆነሽ ነው? አይደለም አይስማኝማ። ምንድነው? በጣም ጨንቆኛል። ምንድነው ንገሪኝ እንዴ? እኔን ታፍሪኛለሽ እንዴ? ምንድነው? ለማንም አልናገርም። ለማንም? ኧረ በስመ አብ፣ እኔ እንደዚህ ወሬ ያለብኝ እንዴ? ያወሽኝ። ኧረ ይሄው ለማንም። ምንድነው? ደግመማል። ኧረ ይሄው ለማንም። እሺ ምንድነው? ጎረቤታችን ታውቀዋለህ? ምን አረገዝኩ? ከጎረቤትሽ? ከምርሽ ነው? ሰምቷል? ታዲያ ቤተሰብ ምናምን ሰምቷል? ለማንም እኔም አይደለም። ይልቁንስ አንቺ ለማንም እንዳትናገሪ። ለኔ እንዳወራሽ ለማንም። ይሄን ማንም ሰው መስማት የለበትም። ይሄን ማንም ሊዲያ ማልታቴ ሴት ስማማ ሊዲያ ታይተ ተገብር ጽብቅዩ እልልማ ሊዲያ ምን ብትሆን ፈያን ሲያ ሊዲያ ዋንያ ኮሎ የኢትዮጵያ ሕዝብ ሆይ እምነግርህን ነገር ጆሮህን ሰጥታ አድምጠኝ። ሊዲያ ሆዬ አባት በእናትህ ወይ ባቤ ታረከኝ እንዴ? አዎ ጠራው በእናትህ የሆነ ስልክ ልስጥ ሆና እናንተ ቤት ቻርጅ አድርግልኝ። ምን አይነት ስልክ ነው? ኢንፊኒክስ ነው ስልኩ። እሺ ባትሪ መስጠት ነው በእናትህ ጥሩ። ምን ባትሪ? አዎ ባትሪ መስጠት። ይኸው ምን እያደረክ ነው? እንካ በእናትህ 50 አልሆነ 50% ይላል። አዎ በቃ ብር ካስከኝ በእናትህ ነው። እሺ በቃ ይመች። ሰላም ነው ጋሽ? እንዴ ምንድነው እንዴ? እንትን ማራዘሚያና ማቆም ያለ ብሎኝ ነበር። ታዲያ ምንድነው የምታስደንቀው? ቆፍጠን ብላ አትጠይቅም እንዴ? ምን ያሽቆጠቁጣል? እንካ ያዝ መድኃኒቱ ነው። ምን ላድርግ? ነቅነቀ መጨለጥ ነው። ከዛ 6 ሊትር ውሃ እንኳን ብትጠጣ አትሸናም። ርዝመቱ ማለት ነው ፒፒሲ ባለው ሽንታ አይደርስብኝ። ከዚህ በኋላ ቦክሰር ራሱ በሺቲ ጨርቅ ነው እያሰፋ የምትለብሰው። ከዛ ሲቆም ሺቲው ድንኳን አይሰራም። ያንን ድንኳን ለሰርግ፣ ለልደት፣ ለለቅሶ ምናምን እያከራየ መኖር ነው። ነፃ ስራ ነው የሰጠው ላንተ። የምሮትን ነው እየነገርኩ። ይኸውልህ የተዘጋ ትቦላ ትከፍትበታል። መርካቶ ላይ ህንጻ እንዳቆምክ ቁጠረው እያልኩ ነው። ይኸውልህ አይበለውና ብቸኝነት ምናምን ቢሰማ ራሱ ታቅፈዋለህ እያልኩ ነው። ችግር እንኳን ቢደርስብህ እንደ ዘንደሮ እንዳስመሳይ ሰው ከጎን ሳይሆን ከፊት ነው የሚቆመው እያልኩ ነው። ደስ ይለኛል፣ ግን ማስተማመኛ አንድ ቢጨመር። ምን ይሄንንም በቻልከው ጧጧ ስትነሳ ማለት ነው ሆድ ላይ ሰው የቆመ ነው ይመስልህ ክብደቱ ማለት ነው። ግድ የለም አንድ ይጨመር። እንዴት ነው አትሰማም ነው አንተ ልጅ? ወይስ ራሱ ሸንቶ ነው እንዲመጣ ነው የፈለከው? ወይስ ግንኙነት ከዞን ጋር ነው? አልገባኝም። እሺ ካልሆነ የመስተፋቀሩ ይሰራልኝ። ምን ማለት ነው የኔ ልጅ? ከዚህ በላይ መስተፋቅር አለ? ይሄ እኮ መስተፋቅር ብቻ አይደለም፣ መስተዋደድ፣ መስተጋብር፣ ማሳለጫ እኮ ነው የሰራውልህ። ምን ማለት ነው? እሺ ይሁን። ሰው ካሉ ደግሞ ይኸውልህ ማስጠንቀቂያ አለኝ። ይኸውልህ መተግበር ያለበት እዚህ ሰፈር ከአንድ ልጃገረድ ጋር ባይ እንደ በሶ ጀላቲ እንዲጂ እንዲህ እለካለሁ እንደ ባህር ዛፍ ፍሬ ስትከረከር ነው የምትውለው እያልኩ ነው። በሊዳውን ቶሎ በል። ባልሽ እንደማገጠብሽ ከደረሽበት አንቺን በምን እንደበለጠችሽ በጥበብ ፈልጊ። በስለላይ መሰረት ባልሽ ከ18 ሴቶች ጋር ማግጧል። ከኔ የሚለዩበትን ነገር ንገረኝ፣ ጉለቴን አስተካክላለሁ። ሀና ቀጭናት፣ ጂም ጀምራለሁ። ሳሮን ረጅም ነች፣ ሂል አደርጋለሁ። ሂል ሜሮን ታጧላት። ምኑ ጋር? እዚህ ጋር ነው። እናቀሷለሁ። ቢታንያ ድንክ ነች። ምረት ወፍራም ናት፣ ትልቅ መቀመጫ አላት። ኤደንና ማህሌት አጥራለሁ፣ ረዝማለሁ፣ ወፍራለሁ፣ ከሳለሁ፣ ባሌን መልሰዋለሁ። ከቀልብሽ በተመለሽ አብዬ የእውነት ግን ሾራራ ነው አይደለም? ይኸውልህ ምን መሰለህ እንጂ ይኸውላችሁ አሁን አይኔ እንደዚህ ነው። ያው ይሄ ነው አይኔ። በጣም ፐርፌክት ነው። አይ ዶንት ኖ ምን እንደሆነ ግን ዳኒ ሮስት አንዴ ሮስት ሲያደርገኝ እንትን አለኝና የሾራራ ቀልድ ሁሉም ሰው ይችላልና ከዛ እኔ ኧረ አይደለሁም እንደዚህ ምናምን ያሉ ማስረዳት ስቃይ ነው። ሶ በቃ ይመቻችሁ፣ ተጫወቱ። እያጫወታችሁ ነው። ጀማሪ የሚመር በኔ ነው የሚጀምረው። ጭጭ መጥቶ እኔ ላይ ነው እንትን የሚለው። ተጫወቱ። እኔም ስለምጫወት አትቀልዱ እያልኩ መቀለድ የለብኝም። ግን በቃ ይሄ ነኝ ሰባ ባይዘ ዩኖ ባይ ዲፎልት አንደኛው አይን ሌዚ ይሆናል ሁሌ። የሆነ ቴስት አለ እንደዚህ ዘህ ወደዚህ ወደዛ አይታ ነው ሌዚ ነው። አንድ አይን ሌዚ ነው። የኔማ መባል ጀምራለሁ። ባይዘ ማንን አይሉም። ባምቢ ያለችውን አልሰማም። ምን አለች? እሱም ወደዛ ነው የሚያየው፣ እኔም ወደዚህ ነው የሚያየው። ሄደን ካሜራማኑን እንዳናቅፍ ብቻ ምንድነው መሰላችሁ ካሜራ ብሩ አሪፉ ነገር ባምቢ ነች። ካሜራ ብሩና ሁላችሁም ራሳችሁን ፈትሹ። ከዛ 90%ዎቻችሁ ሸራራው ናችሁ እንዳትገኙ። ግን በቃ ይሄን ቪዲዮ ስለቀረጽከኝ ከልብ ነው። ይመቻል። ቴንክ ዩ። ዛሬ ከነበረ ሰምሽት ገብርኤል ምንድነው ይጨበጥከኝ?
የምር ሾራራ የምር ትውልድ ደንበኔም ከየምር እንዴ ክፍለ ሀገር ሄዳችሁ መንገድ ስጠይቁ በተለይ እግር መንገድ ከሆነ ባገጫቸው እንዲህ ካሉ ኖርማል ነው። የሆነ ወይ 1 ሰዓት ነው የሆነ 2 ሰዓት ያህል መንገድ ብትሄድ ነው። ከዛ እጁን አንስቶ እዛ ጋ ነው ካለ ግማሽ ቀን ነው ወይ ሙሉ ቀን ሊያስኬድ ይችላል። ዱላውን አንስቶ ግን እዛ ነው ካለ የምር እንዳትሞክሩት። የምር እንዴ አያልቅም እንዴ እኔ አገጬ ጋር ደረሰ እግሬ እንዴ። እሺ ተረኛ ይግቡ። ለሰው ልጅ ጣፍ ለሰው ልጅ ዘይት ለሰው ልጅ ስንዴ ለሰው ልጆች ክክን አሽኒ እዳትዬ እናንተን ይዘን እኮ ነው እኛ ቁም ያለው እናንተን ይዘን እኮ ነው በረሃብ ርስት ያደረግነው። በቃ ማዘር በቃ እንዴ ተው ማዘር ማሽቃበጥ አያስፈልግም። በቃ ችግር የለውም። ዋይ ሰብሲ ስታኮረው አናት ላይ ይሸናል ይላሉ። እንዴ እኔም ሎት ያዳምጡኛ እንዴ ምንድነው እንደዚህ መጮ ጧት መጥቶ እንትን አልወሰዱም እርሱ እኔ ጎይቴ እኔ ከሌላ እንደውም ዛሬ ገና ጧት መግባት እኮ ነው እንትን ምን እንዳልሽ ይዋሻሉ ተመሳስሎ ነው ፊት እኮ ሰባት ይወለዳል እኮ ነው የሚመሳሰሉ ሰባት አሉ ባለም ላይ እንዳንተ የሚመስል ያዳምጡኛ እንዴ ማዘር እሺ አድመጥ 9 ልጅ ነው ያለኝ ምንም ቆይኝ ሰጥቼው አዎ 10 ወደ 19 ነው እኔ እና አሁን 19 ሰው ሊወስድ ነው እጽፍ የሱ ነው 19 ነው አጎቴ አያቴ አክስቴ ልጆቼ ደግሞ 11 ማንታ አሉ። እኔ እኮ ተወጽቼ በደልኮ ነው እኔ ለምን እርግጠኛ ነው ታለሱ እንትን መጥቷል ወሰዱ አልወሰድኩም። አሁን ይስጥኛ 19 እራትዬ እንትን አድርግልኝ ምን እንደሱ እንትኑ ዘይቱ 5 ሊትር አድርጉልኝ በየ3 እንትን እራትዬ እንትን አድርጉልኝ ስንዴው ቢችል ንጽት ያለ ነጭ ቢታጠብልኝ እንትን እራትዬ መስጠቱ አይቀር በደንብ እንዲመርቅለት ጣፉ ነጭ ይሁን ጥቁር ብዙም አይደለም ይነፋኛል ጆሮዬ ይዘጋኛል። እንደዛ ነው የሚፈልጉት ከነጩ ከጥፍ ይደረዛ ድሮም እራታዬ ግዴታ እኮ ነው ይስቶ ጭንቅላት የምትጠቀሙ ለጌጥነት ነው እንደ የሚለውን ባልሳይ ኢትዮ ቴሌኮም ባል ኤለሎም ሰውየው ጭንቅላት ነው ዱባ ነው ተሸክመ የሚዞረው የሚለውን ላይ የሚለውን ባልሲ ኢትዮ ቴሌኮም ባል ኤለሎም ሰውየው የራስን ቋንቋ ፈጥረ ነው እንደምታወራው አራስቲ የሚለውን ባል ኢትዮ ቴሌኮም ባል ኤለሎም ሰውየው ከሁለታችንም አንዳችን ሞታለን ከሁለታችንም አንዳችን እኔ ሞታለሁ ወይ አንተ እሺ እሱ ሚግራና አላማክ ምንድነው አላማ ማን ነው አላማ ማን ነው አንተ ገመዱ የተላጠካለ ይዟት ማጣጣቢያ ክደንባ ስንዴ ስጧት ርቧ ኧረ ወይኔ ግዴታ መብረር አለበት መቀጥቀጥም ማናየ ላርግልኝ ጠቅማታል የጉጃም ዲናሙን እንዴት ተጠቀምኩ እንቁላል ብትጥል እንደ ሀሳብ ዲጂታል ከሰል ማራገብ ሲበሉኝ መሬት ተደፍቼ እንዲህ ነበር የተፈራፈርኩት። እውነት ነው። ገመዱን ፍታላትና ተብረን መርዝ ጠጥቶ ነው ጎበዝ ነው። ባህልና ቱሪዝም ጨርሱ። ከመርካቶ ድሮም ብለው ሸጠውልህ በረኪና ጠጥቶ ይሆናል በተስታ ኧረ ወይኔ ጉዴ
ነው? መንፈስ ነው መሰለኝ። እና መንፈስ እኮ በማባበል አይወጣም። እንዴት እንደምወጣ አሳይሻለሁ። ማነህ አልኩህ? ተናገር። አንተ ልጠጣ ነው ልገባልን? ስንታየሁ ነኝ። ጭስ ጓደኛ ስንታየሁ በል ተናገር። እኔ ሰይጣን ጓደኛ የለኝም። ተናገር። ስንታየሁ ልገባልን? ምንድነው ታዲያ ሆንኩ? ምንድን ሰዓት 7 ሰዓት ተኩል እኮ ነው። ችግሩ ገባኝ ችግሩ መፍትሄው እኮ ይሄ ነው። የቡና ሰዓት ደርሶበት እኮ ነው። አንቺ እኮ አልገባችም። ሱሱ ተነስቶበት እኮ ነው። ና እንካ ስኒ ቢያንስ እንካ ስኒ እንደዚህ ቀና አድርጊ። አየሽ ሰዓቱ ደርሶበት እኮ ነው። የቡና ሱስ ነው። 7 ሰዓት ተኩል ነው አለ እኮ። 7 ሰዓት ተኩል ከሆነ እኮ በቃ አሁን ተረጋጋ። አየሽ ተረጋጋ እኮ ነቃ አይደለም። ቴንኪ ምስጋና ወደዛ አድርግልኝ። ይኸውልህ ቡና ኪሎ 2000 ብር ሆኗል። ሱስን ቀንስ። ቴንኪ ይላል እንዴ ደግሞ ተረጋጋ። ይሻላልናት ተጋብተን እንጀራ ጋግሪ ካለኝ ወደ እናቴ ቤት እመለሳለሁ። ሬሲፒውን ለማምጣት መሆን አለበት መቼስ። እንጀራውን እኮ አብራችሁ እኮ ነው የምትበሉት። አንቺም ትበያለሽ እኮ እንጀራውን። በለሲውን ብቻ ነው እንዴ የምትፈጥኑት? ይሄ እኮ ልክ አይደለም እኮ። ይሄ አመጣጡም ልክ አይደለም እኮ። ይሄ እኔ ይሄንን እያየው እረፍት ዱለት ምናምን ማለት አልችልም። የወንዶች ጉዳይን በፍጥነት ወደ ቀድሞ ጥንካሬ መመለስ አለብን። ኮመንት ላይ አለን በሉኝ። ትግሉን እንቀጥለዋለን። ኢወማ በወንዶች ሳቅ ታፍሮና ተከብሮ ለዘላለም ይኖራል። ኮመንት ላይ ጠብቃችሁ። ሲጀመር ለአርሰናል ሲሆን ዳኛው ይበረታል። በረታ ቴዲ ደጋፊው ምንም ማረጋም አርሰናል ለቋጠሮም ለምንም አይመችም። በቃ ምንም ብሎ ነገር ኤግዛክትሊ በሆነ ሁኔታ ኤግዛክትሊ ያ ብሎ ነገር የለም። መቴቱ ማሙ ሆነም ቀረ ዋንጫው የማንቼ ነው። ኧረ ደግሞ ማንቼ ነው። እንኳን ዋንጫ ሶስተኛው ደረስን። እንኳን ዋንጫ ልትበሉ እጉር በጭፍኑ የጋገረውን ቂጣት ነው። አርሰናል ራሱ ማይገደውበት አርሰናል አይብላ እንትን የሚለውን ዘፈን ትዘፍናላችሁ 38ኛው ጨዋታ ላይ የሰርግሽ ዕለት እናንተ ቢጤናችሁ ተባልክ እኮ አልሰማህም እንዴ? ጀቦ እንደውም የሚመስለኝ ማለት ነው ማርያም በአሁኑ ጨዋታ አርሰናል 3ኛ፣ ዩናይትድ 2ኛ፣ ሲቲ 1ኛ የሚጨርሰው። ኧረ ዩናይትድ 1ኛ ነው። አይ ጎሎ ብታል ለሚዘናችሁ ትወርዳላችሁ። እኛ ካካካካካካ አይ ያሽቃነናት ዶሮ ገባች ፖሊስ ቢሮ አለ። ለምን ቢሉት መውጫዋ እንደማያምር አውቃለ። ማዘር ወዬ እንዴት ነው? ሰላም ነው? ለግለጋዬ እሰይ ትኩሳይ እዚህ አካባቢ የሆነ ሰው ብጠይቆት ያውቃሉ? የውሻ ቤት እንኳን አውቃለሁ። የት እንትን እንዳለች ያስፈራ ትሪፕሎ ሁሉም ኮሎኔ ነው የሚጠይቀኝ። በጣም ጥሩ ከፀሐይ ገላገሉኝ ነው። እዚህ አካባቢ ዝናሽ የምትባል ሴት ዝናሽ ነይ ዝናሽ ተይ ዝናሽ ነይ ዝናሽ መላኝም ዝናሽ ዘይ ዝናሽ ብርስጥኝ ዝናሽ እላት ነበር። ስጥት ታደርገኝ ነበር ዝናሽ። አይ ዝናሽ እኮ ወንድማና አይደለም ሰው ልኮኝ አጋጣሚ እሷን ፈልጌ መጥቼ ነው። ብር ስጠኝ እንደሷ ብር ስጠኝ። ከዛ እሷ ቤት ድርስ አረጋለሁ ማለት አልገባ ወይ ላይ በነፃ ላይ የለ ዋ ችግር የለም። ችግር የለም። አስር ብር ምን የተሳሳተ ራሳየ የተሳሳተ ቤት ላክ ባሰበ አይደለም። ያዳምጡ ማዘር ሽንት እኮ ለሽንት 5 ብር ለሌላው እንትን ከሆነ ከዘገየ 20 ብር እኮ ነው የደረሰው። ምን አይነት ጊዜ ነው የደረሰው? ችግር የለውም ማዘር። የኔ ማር አንተ ነህ መሰልክ ትልቅ ወንድ ማለት አይ ዘመድ ነኝ። እንደዛ ነው። ስንት ነው አመት ማዘር ቢነግሩኝ አይሻልም? እሺ አይ የተጫወትን እንትን እንድልብያ እኮ ነው። ዝናሽ ቤት ጥርግ አለ። ወደፊት አለ ጥርግ አስፋልቱን ነው። ኦኬ እሺ ባጃጅ መኪና ታገኛለህ። ተጠንቀቅ እንግዲህ ወደ ግራ ወደ የማን ማዶ ይሄ ታረጋለህ። መኪና ከሌለች ንጥር ብለህ ሩጥ ስጋር እኔ ከተገኘ አላማለከቶም ከዛዛ ሰግረ ወይኔ ቤት ቀይራለች ዝናሽ አልገባኝም። ዝሮ ሱቅ ታገኛለህ። እነሱን ጠይቃቸው። እኔ እንኳን አላስተዋልኩትም። ዝናሽ አውቀዋለሁ ምናምን ብለው እኮ ነበር። አሁን ጠይቃት ታገኘዋለህ። ዝናሽ ማዘር ብሩን ይስጥኝ ችግር የለም ወይ ለካ አጭልቀቂው አምጪ ፍፄ አቤት ወደ አዲስ አበባ እንኳን በሰላም መጣ። እንኳን በሰላም ቆላችሁ ቆላኹም ቆያችሁ። አማርኛ ምን ይኽልስ ከዘውጽሕ መልሐስ ዕጽሕ ያም ሰርከስ ምን አልክ? በርጫጪ ታጋይ ነበርክ? እየተሳደብሽ ነው? ሸርሙጤጣ እኔ እኮ አርበኛ ነኝ እኮ። ሰራዊት ከመሆኔ በፊት ሲቪል ነበርኩ። ሲቪል ነበርክ?
አንድ ቦታ ጦርነት ገብተን በአንድ ጥይት እጅና ጭንቅላት ነው የመታሁት። እንዴት ጭንቅላትና እጁ ባንድ የመታው? ጭንቅላት እያከከ ነበር። አንዱን ደግሞ ስመታው ፍሽክ ብሎ ነው የመታው። እንዴት ስመታ ይስቃል? መቆራረጥ ነው የመታሁት። አይገርምም? ምን ጋር የቱ ጋር? ምሸተው ቦታ ምን ላይ? እዚህ ጋር ስመታው በጣም ነው የሳቀው። ትግራይ A few moments later. ምንድነው የሚሸተው? ይሄ ነው እንዴ? አረ የመቀሌ ኬክ ቁራኒ አሮጌ ጫማ ከጠርሙስ ያለ አራለለ ስማ ያ በር ይታያል። እዛ ቤት በጣም ቆንጆዬ ልጅ አለችና ብረት ምናምን በመሸጥ ሙድ ምናምን በቃ ስታይን ትሽኮሩም በማለች እንዴት ወዳኛለች እንዴት እንደምታምር ስማ እኔና ለአንተ በህይወታችን ብቸኛው የሚወደድ ማንዱ ታውቃለህ? ይሄ ፀሐይ አንተ ካላየ አታም እንዴ ይኸው ጠራችኝ። እርግጠኛ ወይዬ አራንሶ እንዳትሰብድበ ሃይ አባ ማኪያ እንዴት ነሽ? አሉልሽ እንደኛ እቺ ነገር ታዋጣለች? ኧረ በጣም ነው እንጂ የሚያዋጣኝና አዎ በጣም አሪፍ እኮ ነው እንዴ አሪፍ ጭራሽ ዲዛዞር ይወደሽ ውሻው ውሃ በምን ይጠጣ? ተስሩዷል። እኔ የምልሽ ምንድነው ዲዛዞር ምናምን ብለሽ የምትበጣጥሽው? ይኸውልሽ ብረት ቢከፋ ቢዝግ ነው። የሰው ልጅ አይምሮ ግን አይዛግጭ። እውነት ነው። የጓደኛሽ አይምሮ ዝጓል። እኔ የምልሽ እንዳንቺ አይነት ብርቱካን አበባ የመሰለው ቺኮች ግዴታ ነው እንዴ እንደዚህ አይነት ጣውላ ጋር ቆርፋዳ ቀርቀቡ ከጎን የሚያዝ ብቻሽን ሻይ ልታረጊ ያላ ብቻሽን ሻይ ልታረጊ። ስማ አንተ ትናገረኛለህ፣ አንተ ሳፋ ዞሪ ትናገረኛለህ። ስማ የሰሞኑን ፀሐይ ታውቀዋለህ አይደል? የያዝከው ፕላስቲክ ነው እንዳይቀልጥብህ ቶሎ ቶሎ ሽጠው። እሺ እንጂ ለሽጠው ይኸውልሽ ፕላስቲክ ቢሰፋ አፉ ቢሰፋ ካልሲ ሊዘፈዘፍበት ልብስ ሊዘፈዘፍበት የአንቺ አፍ የሰፋው ግን የአዳምን ዘር ለመዘርጠጥ መሆኑ ትንሽ ይደብራል። በጣም ይቅርታ አድርጊልኝ። በጣም ማከብርሽ ጓደኛሽ ጥርብ መሀይም ነች። በጣም ይቅርታ። እናንተ ይመቻችሁ። እሺ መሀይም ነሽ፣ ጥርብ ነሽ፣ መሀይም ነሽ። ታይኝ እኔ ነኝ። ሰሙ ይሄ ቪዲዮ ማለት ነው ለማዳም ቅመሞችና ለአክቲቭ የኢሞ ተጠቃሚዎች ነው ይሄ ቪዲዮ እንዲደርስ የምፈልገው። እነዛን ጥቅሶች ጻፉልኝ ኮሜንት ላይ። እነዛን ጥቅሶች የሚያቅ ያቃል፣ ማቅ ይንቃል፣ የሚያቅ ያወቀ ማቅ ቢንቅ ምንም እንዳይደንቅ ምናምን እየከፋኝ ሳኩኝ ምናምን ሲፈጥረኝ ረሃ። አረ ቢኖራችሁ በፎቶ ቢደገፍ ቆንጆ ነው። ትዝ የሚላችሁን የማዳም ቅመሞች ጥቅስ ከታች አስቀምጦልኝ። ወዳቻለሁ። ሰርጌጄ የሙሽራዋ መልክ ግራ ሲያጋባይ ከጎኔ ላለው ሰው ሙሽራዋ ግን ወንድ ነው የምትመስለው ስለው ግልምጥ አደረገኝና ልጄ እኮ ነች አለኝ። ወይ ይቅርታ አባቷ እንደሆነ አላወኩም ነበር ለዋለኝ። አረ አባቷ አይደለም እናቷ ነኝ። አረ ሰው ዝቅ እያለ ነው። ዝቅ በል አንተ እንዴ! ወይኔ ግን አሁን መች መነሳት እንዳለብኝ እኮ አላቅም። ይኸውልህ ዞር እያልክ ያው በቃው ከኋላ ያለው የለመደ ይመስላል። እሱን ተከታተሉ። ይኸውልህ ሁሉም ተነስቶ እኔ ብቻ ዝቅ ብዬ እንዳልቀራው ይኸው ሊነሳ ነው። ይኸው ተነስቷል። በቃ ከሱ እኩል ተነስ ጎበዝ። ከመገርጣት ነው ዳንኩ። ተረበስ ማ እና ተሳክሰጫው ብቻ የሚያቆይ ናንተ ጻንቱ የተጠበቀችው የተሰወራችሁ ጻንቱ የማያውቅ ያለው ይሻል እኮ ነው። ምንም አይሽ አጥፍቻለሁ አልኩ እኮ ነው። ምን ነው ይተለሽ እንዳንተ ቀልቃያ አታለችም። አጥፍቻለሁ ወይ ዛሬ ሰጣ አስቤያለሁና ከፋርማሲ የሚገዛዘውን ነገር ገዛስተ 10 ደቂቃ ቶሎ በል። ልትሰጪ ነው? 10 ደቂቃ? ኧረ 5 ደቂቃ በቂ ነው። መጣ። ደህና ነው እንዴ? ያስካለች ልጅ ደቂቃ ይለቅና እርሶ ጋር ነው እሺ የሚመጣው። የሚሰጡኝ መሰሎትን እኔ ሙሽራ አይደለም የሙሽራ ሚዜ ነኝ። እኔ ሙሽራ አይደለም የሙሽራ ሚዜ ነኝ። እኔ ሙሽራ አይደለም የሙሽራ ሚዜ ነኝ። እኔ ሙሽራ